ባህር ጉዳይ ይመጣል። ይሄ ባለፈው ሞገስ ነገር ያለ የውሃና የባህር ጉዳይ ሲነሳ የተለያዩ በየጊዜው የነበሩ የኢትዮጵያ አመራሮች ይገጥማቸው የነበረ ፈተና የውስጥ ያሉ ብዙ ናቸው፣ ግን የውስጥ ግጭቶችን ማስቀጠል ነው አንዱ የነበረው። ምክንያቱም ኢትዮጵያ ፎከስድ ሆና የባህር በር የአባይ ውሃ ጉዳይ የመልማት መብቷን የመጠቀም ምናምን ነገር እንዳይኖር ማለት። ይህ ስል ግን የኢትዮጵያ መሪዎችም እንዝህላል ሆነው ለዚህ ክፍተት ራሳቸው የሰሩት ሚና በመርሳት አይደለም። አብይም በዚህ ተጠያቂ ነው። በኢህአዴግም ጊዜ የነበሩ ተጠያቂዎች ናቸው። ከሱ በፊት ከዛ በፊት የነበሩ በደርግ ጊዜም ተጠያቂ ናቸው። ምክንያቱም ያው የውጭ ኃይል እንደምታውቁት ቀዳዳ ስፈጥርለት ነው የሚገባው እንጂ ቀዳዳውን በጊዜ ቤትህን አስተካክለህ የቤት ስራን ከጨረስ መግባት አይችልም። ሻቢያ በራችንን ከፍተን ሻቢያም ሌላውም እንዲጫወቱ አደረግን የሚል ነው። እመለሳለሁ ለእንትና ምድል ልስጥ ብዬ ነው። የቀረውን ነጥብ ያዝልኝና በዛው ላይ መልሰን እንትን እላለሁ። ሌሎቹ ብዙ እየጠበቁ ስለሆነ አያና በዚህ ጉዳይ ላይ አንተም ተመሳሳይ ሀሳብ ስጥና የቀረ ነገር ካለ ሎላ እንደተለመደው ያዝልኝና በኋላ አያይዘት ይሄዳል። አያና ምን አመጣልን? ምንስ አመጣብን ፕሪቶሪያ? ምን አመጣብን የሚለውን ነገር እኔ ያው ጥቅሙ ብዙ ስለሆነ ኢቭን አሁን ባለበት ስቴት ሙሉ በሙሉ ተፈጻሚነት ለማግኘት አስቸጋሪ በሆነበትም ሂደት ቅድም እንደተባለው የሚያድነው የሰው ህይወት ከዚህ በፊት አቶ ጌታቸው ረዳም ተናግሮታል። ምን ያህል ሰው እየሞተ እንደነበር እና ከዚህ ያህል ቀን ቀድመን ብናደርገው ኖሮ ብሎ በጸጸት የተናገረውን እናውቃለን። እና የዚህን ያህል ህዝብ ህይወት ማትረፍ መቻል ትልቅ ነገር ነው። የሰው ህይወት በምንም ስለማይተመን ማለት ነው። እኔ ምን አመጣብን የምለው ከታይሚንግ አንጻር ከጊዜ አንጻር ይህንን ጦርነት ለማሸነፍ የፌዴራል መንግስት መውሰድ የነበረባቸው ፖይዝን ፒልስ የሚባሉት የመርዝ መድኃኒቶች ነበሩ። ከሻቢያ ጋር የነበረው ትስስር ሀገር ውስጥ ሞኖፖሊ ኦፍ ቫይለንስን ወይም ደግሞ የጦር መሳሪያ መታጠቅን ከመንግስት ስትራክቸር ውጭ የበተነበት አዋጅ እነኚህ ነገሮች ይዘው የመጡትን ጣጣ ሳይሰበስብ ወደ ፕሪቶሪያ ለመግባት የተሄደበት ፍጥነት ኢን ሃይንሳይት ይህንን ኮሬክት ማድረግ ሳይፈታ ጉዳዩ ሳይፈታ በፊት መሰብሰብ ሞክረዋል። አስታውሳለሁ ኤርትራ ላይ የሚሰለጥኑ የአማራ ልዩ ኃይል ማሰልጠን እንዲያቆም እነኚህ የወጡ ጊዜ ትንሽ መደናበር ነበረ። ውጭ ሀገር ያለው ኃይል ኦልሬዲ ከሻቢያ ጋር በተሳሰረ መንገድ እንዴት አድርገው ፕሮፓጋንዳ እንደሚሰራ እንዴት አድርገው ሌላ ግጭት ሌሎች ክልሎች ላይ እንደሚከፈት ፕሮፓጋንዳ ማኑፋክቸሪንግ እና ማስተባበር ማሰልጠን ውስጥ ኦልሬዲ ተገብቶ ነበር እና ያንን የመቀልበስ ስራ ሳይሰራ ወደ ስምምነት መገባቱ ኢን ሃይንሳይት አሁን ያለንበትን አይነት ውጥንቅጥ አዛምቷል ብዬ አስባለሁ። ሙሉ በሙሉ ባያስቀረውም እንዴት እሱ ሊታቀብ ይችል ነበር የሚለውን በእርግጠኝነት አሁን አውትላይን ማድረግ አልችልም። የዋደፍ ስለሆነ የቢሆን ትንተና ስለሚሆን ግን በዛ ደረጃ እንያዘው። ያመጣልን ነገሮች ቅድም እንደተነሳው ደግሜ ስትሬስ የማደርገው የሰው ልጅ ህይወት የወጣቶች ህይወት እየረገፈ የነበረበት ስኬል በተለይ የመጨረሻዎቹ ቀናት በጣም አሰቃቂ የሆነ ነበረ። ቢኮዝ እንደተባለው ያሉት ሁለት ፕሬሸሮች ናቸው። በቲፒኤልኤፍ በኩል ያለው የአቅም ፕሬሸር ነው። በጦርነቱ የደጀን አቅም የምግብ የተተኳሽ እነኚህ ነገሮች አቅም ሙሉ በሙሉ ዲፕሊት ያደረገበት እና ፕሪማች በአቅም ደረጃ ካፒቹሌት ነው ያደረገው ማለት የሚቻልበት ነው። በመንግስት በኩል በፌደራል መንግስት በኩል ደግሞ ከውጪ ያለው ጫና በጣም የገነነበትና የተለያዩ አካላት ከዚህ ዘልቃችሁ አትሄዱ፣ በሴሴሽን ኦፍ ዘላቂ የሆነ ሰላም የምትፈልጉ ከሆነ በሴሴሽን ኦፍ ሆስቲሊቲ ፈታ የሚባለው ፕሬሸር ነበረ። ኢንተርናሊም እነሱ ያላቸው ፍላጎት በተለይ ለወደፊት ኢትዮጵያ ላይ ፖለቲካው ምን ሊመስል ይገባል ከሚለው ያለ ኢንተርናል እና ኤክስተርናል ፕሬሸር ነው የሚያመጣው። ስለዚህ መቆሙ ትልቅ ጥቅም ነው። ሌላኛው በጣም ወሳኝ ነው ብዬ የማስበው በእኔ እይታ የትግራይ ህዝብና ቲፒኤልኤፍ በእውነተኛ ማንነቱ ተገናኝተዋል። ከዚህ ስምምነት በኋላ የነበረው ለናንተ ብዬ የሚለውን ትርክት መሬት ያስቀመጠ በተለይ ይሄ ስምምነት ከተደረገ በኋላ የፌደራል መንግስት ስምምነቱ የሚፈቅድለትን ካፓሲቲ ተጠቅሞ አለመሳተፉ ሲጋበዝ አለመግባቱ እኔ 53 ቀበሌ 50 ምናምን ቀበሌ ተይዞብናል ይውጡ የሚባለው ነገር ራሱ ውሉን ላለማስፈጸም የሚጠቀሙበት እግር መጎተቻ መንገድ ነው። ቢኮዝ ከታች ሲያወሩ እንደነበር አብረው ሲሰሩ እንደነበር ይሄ ሲሸረብ ጽምዶ ተብሎ አሁን የሚያቸፈጭፉት በኋላ ሲሸረብ የነበረ እንደሆነ በግልጽ አቶ ጌታቸውም ተናግረዋል። ኢንተለጀንሱም ይሄንን ነው የሚያሳየው። ይሄንን በአንድ በኩል ይዞ በዚህ በኩል ደግሞ የፌደራል መንግስቱ ተስቦ እዛ ውስጥ ገብቶ ግጭት እንደገና ከተቀሰቀሰ አሁንም የትግራይ ህዝብ አዳኝ መስሎ ቲፒኤልኤፍ ራሱን ለመሳል የሚያደርገውን ጥረት ያዛምት ነበርና
ብቻውን መተው ህዝቡ እንዲያየው ማንነቱን ከነጉለቱ ከነሙላቱ ምን እንደሚፈልግ ዛሬ የተናገረው እንዴት ነገ እንደሚያብል እንዲያየው አማራጮችንም እንዲያበጅ መንገድ ከፍቷል ብዬ አስባለሁ። ሶ በዘላቂነት ለሚኖረው ወደ ህገ መንግስታዊ ማዕቀፍ የመመለስ በኢትዮጵያ ውስጥ ያለው የትግራይ ህዝብ የፖለቲካ ተሳትፎን ሌሎች ትርክቶችንም በመሻር ዙሪያ ይሄ አይ ቲንክ ትልቅ ጥቅም ነው ብዬ አስባለሁ። ኔክስት የሰዎችን ህይወት ከማዳን ባለፈ ኔክዳይ ገጹ ትክክለኛ ገጹን ለማየት እንዲችል ቲፒኤልኤፍ ውስጥ ጥሩ ሰዎች እንዳሉ ለህዝባቸው እውነትም ለመሞት የሚፈልጉ ሰዎች እንዳሉ ጄኒውን ሰዎች እንዳሉ ያንኑ ያህል ደግሞ የትም ፍጪው ዱቄቱን አምጪው የሚሉ ተፈናቃይ ከተመለሰ የኛ ህልውና ሳይረጋገጥ የናንተ ህልውና የፈለገውን ይሁን የሚል እይታ ያላቸው ትላንትና ጄኖሳይድ ፈጸመብን ከሚሉት ከሻቢያ ኃይል ጋር ተቃቅፈው በቀደም እግር ኳስ ነበር ወደ 200 መኪና ነው ሄደው ምን ያህሉ እንደተመለሰ አላውቅም ድንበር ተሻግሮ ማለት ነው። ኳስ መራገጥ ደረጃ ድረስ በአንድ ዓመት ውስጥ እንደሚተቃቀፉ ከሆነ ትግራይ ህዝብ ይታዘባል። ያን ባይዘው ኮሌክቲቭ ኢንተለጀንሱን በፖለቲካ ትንሽ ላቅ ያለ ነው ኢትዮጵያ ውስጥ ካሉ ማህበረሰቦችና ይሄንን እንዲያይ እድል ተፈጥሮለታል ብዬ አስባለሁ። ይሄ ትርፍ ነው ብዬ አስባለሁ። ሌላ አነስተኛ ናቸው ብዬ ማስባቸው ጥቅሞች አንደኛው የፌደራል ያው እንግዲህ አንድ ሀገር ሉዓላዊነት ድንበር ነው። ከድንበር ቀጥሎ የአንድ ፖፑሌሽን ነው እንትን የሆነ የተረጋገጠ የጸና አንድ ማህበረሰብ ቁጥር ነው ህዝብ ማለት ነው። ከዛ ቀጥሎ መንግስት ነው እና መንግስት ጠንካራ መንግስት ቅድም እንዳልኩት ሞኖፖሊ ኦፍ ቫዮለንስ ያለው ኃይል ያለው መንግስት ነውና መንግስት ራሱን ሪስትሬንግተን የማድረግ የማቆም ተቋማትን የማጠናከር በሚሊተሪም በተለያየ መንገድ ይሄንን እድል አግኝቷልና ወደፊት ለመሄድ አይ ቲንክ ጥቅም ይኖረዋል ብዬ ማስበው ይሄኛው አንደኛው ጥቅም ነው። ሌላኛው ፕሬሲደንት ሴት አድርገናል። ከዚህ በኋላ በመንቀጥልበት እንደ ኢትዮጵያ ስንቀጥል በብሔርም ሆነ በአንድ ክልል ውስጥ ያሉ ኃይሎች የፖለቲካ ድርጅቶች ለሚፈልጉትና ለሚያደርጉት እንቅስቃሴ ምላሹ ምን ሊሆን እንደሚችል መጨረሻውም ህዝብ አስፈጅቶ ምን እንደሚሆን ባይሆንና ከዚህ ባነባር ይሻላል ግን ለትምህርትና ጤነኛ የሆነ መንገድ እንድንወስድ ኔጌቲቭ ቢሆንም ፕሬሲደንት ሴት አድርጓል ብዬ አስባለሁ። አንድ መጨረሻ ይሄኛውን ፓርት ተቀደል አንድ ነገር መንካት የምፈልገው ስለ አሁን አሉላ የተናገረው ነገር ላይ ስትራቴጂክ የሆነው የሻቢያ እይታ የህግደፍ እይታና ታክቲካል የሆነው መለየት ያስፈልጋል። አሁን ታክቲካሉ እዚህ ጋር ተኮሊፍና ይላል ከዛ በኋላ ትንሽ ተመልሶ እዛ ይሄዳል ቀያይራል። ስትራቴጂክ የሆነው ግን እሱ እንዳለው በአንድ እጅ የራስህን እጅ እንድትቆርጥ ማድረግ ነው። ወጪ የሌለው አንተው ራስህን ትደበድብልኛለህ የሚለውን ማሰራት ነው። ይሄንን የሚያሳየን ቅድም እሱ ያነሳው ኦነግ እዛ ነበረ፣ ግንቦት ሰባት እዛ ነበረ፣ ሌሎች ኃይሎችም ምንም አይነት የፖለቲካ ፖሊሲ ይኑርህ አስሎንጋስ ኢትዮጵያ ውስጥ ጦር መሳሪያ የምትተኩስ ከሆነ ስፖንሰር ትደረጋለህ። ይሄም ያሳያል። ሌላኛው የአማራን ህዝብ ሴንተር አድርጎ አማራ ጨቋኝ በዳይ ምናምን የሚለውን ትርክት ሲያፋፍም የነበረ ኃይል ከዛ መጥቶ ኢህአዴግ ስልጣን ላይ ሲወጣ ወደ ትግራይ ህዝብ ዞሮ የትግራይ ህዝብ ልዩ ተጠቃሚና በዝባዥ እንደሆነ ያለውን ፖለቲካ ትርክትም ሲነዛ ነበር። በቀደም ባደረጉት በዓል ላይ ኦሮሞማ የሚል ትርክት ይዞ መጥቷል። ሶስቱን ትልልቅ ብሔሮች ኢትዮጵያ ውስጥ ያሉ የፖለቲካሊ ፕሮሚነንት የሆኑትን ሶስት ብሔሮች ባለፈው 50 ዓመት ውስጥ ቀያይሮ ተጠቅሟቸዋል። እነኚህ ግልጽ የሆኑ ኤቪደንሶች ናቸው። ስትራቴጂው ኢትዮጵያን ራሷን እንድትመታ ማድረግ ነው። ቴንክ ዩ። በጣም አመሰግናለሁ። በሬዎቹ አንስተው ነበር። አሁን ተረኛው በሬ ማን ነው? የአራቱ በሬዎች ታሪክ ባለፈው ጨርሰን በሬዎቹን ጨርሰን አራተኛ ማን ነው ተረኛው የሚለውን አንስቼ ነበርና ለአንተ ነበር ያነሳሁት። በጣም ኮንሳይዝ ስለሆንክ አያና ቴንክ ዩ ፎር ዛት እያገዝክን ስለሆነ እዛው ላይ ጥያቄ ልጠይቅ በኋላ ከመመለስ ፕሪቶሪያ አለ ብለህ ታስባለህ? ስለዚህ ኦቨርኦል ይሄን ሁሉ ሪቪው ካረክ በኋላ አለ በህይወት? ምክንያቱም ብዙ ሰዎች ፕሪቶሪያ እኮ ከፈረሰ ቆይቷል በህይወትም የለም እንደሌለው ቁጠሩ የሚል ነው ግራና ቀኝም የሚሰማውና በአንተ እይታ ፕሪቶሪያ ስምምነት አለ ብለህ ታስባለህ ይባጭር? እንግዲህ ቴክስ ቱ ታንጎ ይላሉ አይደለ? ለታንጎ ለመደነስ ብቻን ካልጨለልክ በስተቀር አይቻልም፣ ሁለት መሆን ይጠይቃል። ቅድም ገለታውም ነክቶት ያለፈው ነገር እሱ በጀነራሎቹና በነፊልድ ማርሻል በኩል ያለውን ወደ ጦር የሚያመራ የሚመስል ሬቶሪክ ወይ ንግግር አንስቶታል። on the other hand ግን ማየት ያለብን እኔ አይ ቲንክ በነ ጀነራል ምግበይና በነ ደብረጽዮን በኩል ያለውን የቲፒኤልኤፍን ስትራክቸር ህግደፍ የሰጠው አሳይመንት ብዬ የማስበው መጀመሪያ በኤርትራ ላይ የሳላችሁትን ጄኖሳይድ ፈጽሟል የሚለውን እጄን እጠቡኝ፣ ኢንተርናሽናሊም የጫናው ብዙ ስለሆነ
ትርክቱን ከዚህ አጽዱን፣ ይሄን ደግሞ ጽምዶን ተጠቅመን ህዝብ ለህዝብ በሚል ይሄን የማስረሳት ማጥፋት ነው። ሁለተኛ ደግሞ ፕሪቶሪያ የሚባለውን እንቅፋት አንሱ ነው። ይሄን ለማድረግ 53ቱን ቀበሌም ተጠቀሙ፣ እነጌታቸው ላይ የምታደርጉትንም አድርጉ፣ የምታደርጉትን አድርጋችሁ የፌደራል መንግስቱ ወደ ግጭት እንዲገባ ጋብዙት። ሶቨሬኒቲውን ቴሪቶሪውን ምኑን እየጣሳችሁ ይሄ ግብዣ ተፋፍሞ ቀጥሏል። ፌደራል መንግስቱ ሆን ብሎ ቅድም ላልኩት ጥቅም ቢኮዝ የትግራይ ህዝብና ቲፒኤልኤፍ ውስጥ ያለውን አካል ይሄንን አካል ማስተያየት በጣም ወሳኝ ጥቅም ፖለቲካዊ ጥቅም ስለሆነ ለዛ ተብሎ የሚደረገው ትግስት እስካሁን ድረስ የፕሪቶሪያው አግሪመንት በህይወት አለ። ቢኮዝ አግሪመንቱ ሴሴሽን ኦፍ ሆስቲሊቲ ነው። thus far we don't see hostility የለም፣ አልተታኮሱም እነኛ አካላት። ስለዚህ አለ በመጨረሻው አንድ ሐሙስ ቀርቶት ነው ያለው። እንደ ቲፒኤልኤፍ እና እንደ ህግደፍ አቋም ቢሆን ከሞተ ቆይቶ ነበር ነው ብዬ ማስበው። እንግዲህ እሱም ኢንተርፕሪቴሽን የህግ ባለሙያዎች በተለየ መልኩ የሚያዩ በስሙ አትታለሉ በማስታወቂያው የሚሉ አሉ። ስሙ ሴሴሽን ኦፍ ሆስቲሊቲ ቢልም የሚጥለው ግዴታ ቅድም አሉላም ሲዘረዝር የነበረው ሌላ ነው። ለምሳሌ ኮንስክሪፕት አታደርግም፣ ዲዲአር ታደርጋለህ፣ ይሄን ዲያሎግ ታመጣለህ የሚለው certainly beyond the cessation of hostility. So ሞገስ ይቅርታ፣ ኤግዚስተንስ እየጠየቀኝ ከሆነ ኤግዚስት ያደርጋል። ኢምፕሊሜንቴሽን እየጠየቀኝ ከሆነ ፐርሰንታይል ኦፍ ኢምፕሊሜንቴሽኑ ኦልሞስት ዚሮ የምትለው ደረጃ ላይ ደርሷል። ኤክሰፕት መተኳኮሱ ከመቆም በዘለለ ኢምፕሊመንት መደረግ አልተቻለም። የመጀመሪያው ዙር የዲዲአር ዲስአርመንት ኤንድ ዲሞቢላይዜሽን የተሞከረው አለ። ከዛ ውጪ ላግ አድርጎ ቆሟል። ኤግዚስተንሱ አለ ወይ የምትለው ኤግዚስተንሱ የሚያበቃለት የፌደራል መንግስትና ቲፒኤልኤፍ የያዘው ኃይል መታኮስ ሲጀምር ሆስቲሊቲ ሪግናይት ሲያደርግ ያኔ ሞቷል እንላለን። ስለዚህ ስቲል አለ የሚለው ነው ይዘው እስቲላኛው ዝምባል ነው ኤግዛክት እኔ ያልኩት ኢቨን ከሴሴሽን ኦፍ ሆስቲሊቲ በላይ ነው የሚረዱት ነው ያልኩት። ተረድተኝ ከሆነ ሴሴሽን ኦፍ ፐርማነንት ሴሴሽን ኦፍ ሆስቲሊቲ I mean ensuring lasting peace through permanent cessation of hostility አለ ራሱ የሚለው እንደዛ ነው የሚለው so agreement for lasting peace through permanent cessation of hostility ስለሚል ብዙ የህግ ባለሙያዎች ይዘቱንም ሲያዩ ቅድም የዘረዘር ነው it is really beyond the immediate cessation of hostilities የሚለውንም ስለሚያዩ በሚል ነው ያመጣሁት። ተግባብተናል። ዞሮ ዞሮ ሆስቲሊቲ እስከሌለ ድረስ እስትንፋሱ አለ በሚል ልውሰድልህና ቅድም ገለታውን ያቆምኩት ነገር ስላለ ለገለታውና ላሉላ አንዳንድ ዙር አጭራጭር ልስጥና አሉላም ትንሽ ቅድም ያስቀረው ስላለ ከዛ ወደሚቀጥለው እንሄዳለን። ገለታው ቅድም ያስቆምኩ የቀረ ነገር ካለም ትጨምርበታለህ። ከአማራ ክልል ጦርነት ወይም ከፋኖ አፕራይዚንግ ጋር ግንኙነት አለው ወይ ምን አመጣብን ምንስ አመጣልን ስል አንደኛው ምን አመጣብን የሚለውን የኃይል አሰላለፉን ለመግለጽ ፈልጌ ነው። አያናም ኦልሬዲ ገልጾታል፣ አሉላም የተወሰነ ነክቶታል። በቀጥታ የሚያያዝ ነው ወይ? ምክንያቱም ኖቬምበር ላይ ተፈራርመን አማራ ክልል ላይ ኦልሬዲ ኤፕሪል ላይ የሚጀምር ከሆነ ቤዚካሊ እንትን አምጥቶልናል ወይ ኢቨን ሴሴሽን ኦፍ ሆስቲሊቲ ራሱ አምጥቶልናል ወይ ፕሬሲደንት ራሱ አምጥቶልናል የሚልም ጥያቄ ስለሚያስነሳ ነው። ኤኒዌይስ የቀረም ነገር ካለ ጨምርና ቅድም ያቆምኩትን ጥያቄ መልስ አሚዩት አድርግራስና ወንድሜ አያና መጨረሻ ላይ ባነሳው ይሄ አሁን የጠየቀው ጥያቄ በህይወት አለ ፕሪቶሪያ የለም የሚለው ላይ ጥቂት አስተያየት ብቻ ልስጥና የአማራ ክልል ያነሳው ጉዳይ ላይ አስተያየት እሰጣለሁኝ። የዚህ ፕሪቶሪያ ስምምነት መቼም እንግዲህ የህግ ሰዎች በህግ አግባብ ዲፋይን ሊያደርጉት ሊበይኑት ይገባል። ግን እኔ የህግ ባለሙያ አይደለሁም። እንደው በፖለቲካው ውስጥ እንደሚሳተፍ ሰው ግን ለኔ ይሄ ስምምነት ፈርሷል። ከዚህ በፊት ያፈጻጸም ጥያቄ ነበር ስናነሳ የነበረው። በመሃል ግን በተለይ ፌደራል መንግስቱ እንዲፈርስ ፈልጎ ነበር። ለዚህ ምክንያት አለኝ። አንዱ ምክንያት ምንድን ነው? ተወደደም ተጠላም ይሄ ፊርማ የተካሄደው በቲፒኤልኤፍ እና በፌደራል መንግስት መካከል ለዛ ነው የሚለው እነዚህ ሁለት ኃይሎች ናቸው ፊርማውን ያደረጉት እና በመሃል አንድ ነገር ተነሳ። ህወሓት በምርጫ ቦርድ በኩል ትዕዛዝ ተሰጠው ወይ እንደ ፓርቲ ተመዝገብ አለበለዚያ እናፈርሳለን የሚል ነገር መጣ እና መጨረሻ ላይ የተወሰነ የደብዳቤ ልውውጥ ከተደረገ በኋላ ፈረሰ። እንግዲህ ተመልከት፣ አሁን በምርጫ ቦርድ ተቀባይነት የለም ተብሎ ፈርሷል። አንዱ ሆልደር አንዱ የዚህ ፊርማ ያዥ ለምንድን ነው የሚፈርሰው ነው ይሄ ትልቁ ጥያቄው። አሁን ፌደራል መንግስት
በሁለቱም በኩል ስታይ ለምሳሌ በቲፒኤልኤፍ በኩል ስታይ በምርጫ ቦርድ የመጣችው ቀጭን ነገር እኮ ናት። ምንድን ነበር የተባለው? ስብሰባ አድርግና እኛንም ጥራን ከምንድነው ከዚህ ከምርጫ ቦርድ የተወሰኑ ሰዎች ጥራን እንደዚህ አድርግና እንደገና ተመዝገብ ይባል። በጎ ህሊና ቅድም ያለው ጉድ ፌዝ ቢኖር እኮ ይህንን አድርጎ መመዝገብ ይቻላል። በፌዴራል መንግስቱ በኩል ደግሞ ስታይ ይህን ቢዘለውስ ሪኢንስቴት ቢያደርገውስ ለሰላም ሲባል ለፕሪቶሪያው ስምምነት ሲባል ማለት ነው። የፕሪቶሪያው ስምምነት መስመር እስኪይዝ ኤክሰፕሽናል በሆነ መንገድ ቲፒኤልኤፍን አይቶ ቢያቆየው አብረው እየሰሩ ይሄ ዲዲአር ጉዳይ የትግራይ እንደገና ከፌዴራል መንግስቱ ጋር ያለው ኮሚኒኬሽን እስኪስተካከል ኖርማላይዜሽን እስኪመጣ ድረስ አቆይቶ ወደ ምርጫ ቦርድ የሚሄድበት ነገር ቢመጣ ይሄ ከባድ ነገር አለ። በፌዴራል መንግስቱም ይሄን ማድረግ ከባድ አይደለም፣ በቲፒኤልኤፍም ከባድ አይደለም። ሁለቱም ፈቃደኞች አሉ እና በዚህ መካከል ቲፒኤልኤፍ እንግዲህ በምርጫ ቦርድ ፈርሷል ማለት ነው። በምርጫ ቦርድ ከፈረሰ ፌዴራል መንግስት በቀጥታ እንደ ፓርቲ ኮሚኒኬት ሊያደርገው አይችልም። አንዳንድ ወገኖቼ ሲናገሩ ሰማለሁኝ። ለምንድን ነው ግንኙነቱ ከፌዴራል መንግስቱ ጋር ነው እንጂ ከምርጫ ጋር ቦርድ ጋር መሆን የለበትም ሲሉ ሰማለሁ። ምርጫ ቦርድ ማለት ያው መንግስት እኮ በመንግስት መዋቅር ውስጥ ያለ አንድ አካል ነው። ስለዚህ እሱ የከለከለውን አብይ አህመድ ዝም ብሎ ኮሚኒኬት ማድረግ አይችልም። ስለዚህ እንደዚህ የተጠላለፈ ነገር ውስጥ እንዲገባ አንዱ ተስማሚ እንዲፈርስ ተደርጓል። ስለዚህ እኔ ፕራክቲካሊ ይሄ ስምምነት ዝም ብሎ ራስን ማታለል ካልሆነ በስተቀር አለ የትግራይ ህዝብ የሚመለከት ነው የሚባለው ነገር ራስን ማታለል፣ እንደገና ሌላ ዶክመንት ያስፈልጋል። እንደገና ወይ ሌላ ዶክመንት አድርጎ ካልሆነ በስተቀር ፈርሷል የሚል እምነት ነው ያለኝ። አንዱ ሁለተኛው ነገር ወደዚህ ወደ አማራው ክልል ከመምጣቴ በፊት አይ ቲንክ የሆነ ሆሊስቲክ የሆነ አፕሮች ያስፈልግ ይመስለኛል። የኢትዮጵያን ፖለቲካ በአጠቃላይ ስናየው ይሄንን ስምምነት የተስማሙ የተፈራረሙ ኃይሎች ህወሓት በአንድ በኩል ቤቱ እየተቃጠለ ነው፣ በጣም ፈርሷል። በአንድ በኩል ስምረት የሚባል ፓርቲ ከፍተኛ የህወሓት ባለስልጣናት የነበሩ ሌላ መስርተዋል። በቀደም አሉላ ሲናገር ሰማሁ። ትግራይ ውስጥ ሌላ አንድ ፓርቲ እንደዚሁ ከህወሓት የወጣ ተመስርቷል አሉ። ደብረጽዮን ለብቻቸው ወለዶ የሚባል ተመስርቷል። እና ህወሓት እየተቃጠለ ነው ያለው። በትግራይ ህዝብ ዘንድ ያለው ሌጂቲሜሲ ቶታል ይሄ ነው። በሌላ በኩል ፌዴራል መንግስት ላይ ያሉትን ደግሞ ተመልከታቸው። ብልጽግና ፈጥረናል የሚሉትን ብአዴንን ተመልከተው። ለምሳሌ የት ነው ተቀባይነት ያለው? እየተቃጠለ እኮ ነው ያለው። ለከፍተኛ ጦርነት ውስጥ ነው ያለው። የኦህዴድን ያየኸው እንደሆነ ብልጽግና ተዋህጃለሁ ቢልም የኦህዴድ ብልጽግና ማለት ነው ኦሮሚያ ክልል ውስጥ እየተቃጠለ ነው ያለው። የትም ቦታ ብልጽግና ቦታ አለው አለ እና እነዚህ ሁለት እየተቃጠሉ ያሉ ለውጥ የከሸፈባቸው ኃይሎች የያዙት ይሄ ስምምነት ዝም ብሎ ወረቀት ላይ ስላለ አለ ማለት አልችልም። እና ይሄን አስተያየት ልስጥ ብዬ ነው። ሁለተኛው እንግዲህ አማራ ምናልባት ከዛ በፊት በጥያቄ መልክ ላስቀምጥና ኤኒዋን ኦፍ ዩ ሪፍሌክት በኋላ እንድታደርጉ ነው። አያናም ሌላም ሰው ከፈለጋችሁ እኔ ዛሬ አዋይ ስለሆንኩኝ መመልስ ስለማልችል ነው የራሴ ይቅር። ዛሬ ፌደራል መንግስት ምን ማድረግ ይችል ነበር የሚለውን ጥያቄም መጠየቅ ስለሚያስፈልግ ከፓርቲ ዲ ሬጅስትሬሽን እና ሬጅስትሬሽን ጋር ምንስ ማድረግ ይችል ነበረ? ከሄደበት መንገድ ህጉን አሜንድ አድርጎ እነሱም ሄደው ራሱን ደብረጽዮን ሬጅስተር ራሳችን እናደርጋለን ብሎ ሰሚት አድርገው ከምርጫ ቦርድ ጋር ቀነ ገደብ ተሰጥቷቸው አሻፈረኝ ብሎ አናከብርም ብሎ ወዘተረፈ የሚቀርቡ ካውንተር አርጊውመንት ስላለ እኔ በጥያቄ መልክ ብቻ ነው ፖዝ ያደረኩት፣ እየመለስኩ አይደለም። ያለውን ፋክትም ለማስታወስ ነው። አሉላም አያናም በኋላ ሪፍሌክት ልታደርጉበት ትችላላችሁ። ገለታው ጥያቄ ለአንተ አይደለም፣ መቀጠል ትችላለህ አንተ። እሺ፣ ግን እንደው ጥሩ እነሱ ሪፍሌክት ያደርጉበታል። ግን አገሪቱ እኮ አሁን በተለይ ትግራይና የፌዴራል መንግስቱ ኮሚኒኬሽን ኤክስትራ ጁዲሻሪ ሶሉሽን የሚያስፈልገው ሁኔታ ውስጥ ነው። ይሄ ማለት በጣም ቀጭን ነገር እኮ ነው። ይሄንን አሁን ሪኢንስቴት ማድረግ ወይም ደግሞ ማዘግየት የተወሰነ ጊዜ ይሄ የፕሪቶሪያው ስምምነት ሆልደር ስለሆነ ያዥ ስለሆነ ፈራሚ ስለሆነ እንዳይፈርስ የተወሰነ ጊዜ ይቆይ የሚል ኤክስትራ ጁዲሻሪ ሶሉሽን መፈለግ፣ የፖለቲካ ሶሉሽን የዲያሎግ መፈለግ የከባድ ነገር ሆኖ አይደለም እና በአጠቃላይ እንዳይሆን ሲነሳም ቅድም እንዳል ማፍረስ ፈልጓል፣ ህወሓትን ማፍረስ ፈልጓል ፌዴራል መንግስት። ስለዚህ በዚህ በምርጫ ቦርድ ማሰረዘው በመሀል ደግሞ ሌሎች ፓርቲ እንዲመሰረቱ ያደርጋል። ደግሞ በዚህ ሁሉ
መካከል ካልጠፋ ሚሊተሪ ሶሉሽን ወስዳለሁ የሚል ነው እና አሁን ያለው ድብድብ ከዛ ጋር ነው የሚያያዝብኝ። በኋላ ወንድሞቼ አስተያየት ይሰጡበታል። እንዳልከው የአማራ ክልል ህዝብ የአማራ ጥያቄ የፋኖ ጥያቄ በምንም አይነት ከትግራይ ጋር የተገናኘ አይደለም። ብዙ ጊዜ የፋኖ መሪዎችም ሲናገሩ ሰምታችኋል። የአማራ ህዝብ ጥያቄው በተለይ ባለፉት ዓመታት 30 ዓመት ህወሓት በነበረበት ጊዜ ብዙ መከራየሁ ብዬ ለውጥ ናፍቄ ይሄ አብይ አህመድ ወደ ስልጣን ከመጣ በኋላ የባሰ ችግር ውስጥ እንዴት እገባለሁ? መፈናቀል፣ ይሄ ሁሉ መፈናቀል ምንድን ነው? ይሄ ሁሉ ግድያ በማንነት ምንድን ነው? ምን አመጣው? በግልጽ ደግሞ ሌሎች ጥያቄዎች አሁን በተለይ አዲስ አበባን በተመለከተ እኔም ራሴ የገጠመኝ ነገር እኮ ነው። ይገርማቸዋል። ነግሬ እንደሆነ አላውቅም ሞገስ። በጣም መሀል ሜዳ ሄጄ የተወለድኩበት አካባቢ ስመለስ ያኔ የሆነ በዓል የሚከበርበት ነበረ። ምንድነው ኢሬቻ የሚከበርበት ሰሞን ነበረ እና በጣም ብዙ ባስ ነው የተመለሰው። እንደውም አስተባባሪ ነበርኩ ያኔ። ምክንያታቸው አሌልቱ ከተማ ነው የተመለስ ነው። ወደ ደብረ ብርሃን ተመለሱና 1-3 ቀን ቆይታችሁ ግቡ ነው የተባለው እና ይሄ በጣም ህገወጥ የሆኑ ማታስባቸው በህወሓት ጊዜ የነበሩ የዲሞክራሲ ጥያቄ፣ የህዝባዊ የእኩልነት ጥያቄ፣ የፍትህ ጥያቄ አድጎ እንደዚህ አይነት በጣም ህገወጥነት በጣም ያፈጠጠበት ጊዜ ስለነበረ በአጠቃላይ የበሰሉ ጥያቄዎች ስለነበሩ እነዛ ጥያቄዎች ናቸው ወደ ትግል ያስገቡት ማለቴ ነው። ጥያቄውን ቀጥታ መልሼ ከሆነ እሺ፣ ጥሩ መልካም። እንግዲህ ይሄንን በተቃራኒም የሚረዱም ይኖራሉ። ኢቭን ከፋኖዎች ውስጥም ይሄ አንተ እይታ ነው፣ አፕሪሺየት ያደረግበት ያደሩ የቤት ስራዎች አሉ የሚል ነው ያንተ እይታ። በቀጥታ አይገናኝም ነው። ሌሎች ግን ነው የፕሪቶሪያ ስምምነትማ ብዙ ኃይል ነው የበተነው፣ ጦርነት አሰባሰበን፣ ሰላም በተነን የሚል ንግግር እንደውም በጣም የሚታወቅ ነው። ከዛም ውጪ ፋኖ እኮ ማለት የአማራ ኃይል እኮ እስከ ፕሪቶሪያ ድረስ ተወካይ ልኮ ተቀባይነት ያላገኘበት ነው። ካስታወስ ሞክረው ነበር፣ አላገኙ። በዋናነት ደግሞ እውነቱን ለማውራት 4 ሆነ ዘምተ 2 ሆነ አትመለስም ቤዚካሊ። እና ያ ነው የፕሪቶሪያ ስምምነት የሚያደረገው። ይሄኛው ፋክት ነው። ኢንተርፕሪቴሽን ግን እንዳልኩት በተለያየ መልኩ ልንረዳ እንችላለን። የአማራ ህዝብ የፋኖ ፕራይዚንግ የራሱ የሆነ ኮዝ አለው ነው ቤዚካሊ ከተረዳው፣ ራሱን ችሎ ተንጠልጥሎ አይደለም የሚል ነው። ምናልባት ለአያና አሁን ቀድሜ ዛዘር ወይ ራውንድ ላድርግና አያና በዚህ በተነሱ ጉዳዮች ላይ አጭር ሪፍሌክት አድርግና ወደ ሉላ እመጣለሁ። እሺ፣ እኔ አይ ቲንክ ወንድሜ ገለታው ያነሳበት መንገድ መጨረሻ ላይ ራሱም ኪወርዱን ጠርቶታል፣ ኤክስትራ ጁዲሽሪ የሚለው እና የፕሪቶሪያ አግሪመንት ኤክስትራ ጁዲሽሪ ነው፣ ኢንተርናሽናል ነው፣ ኤክስትራ ጁዲሽሪ ነው። ስለዚህ አንድ ኤክስትራ ጁዲሽሪ የሆነ ነገር ኢትዮጵያ ውስጥ ያለ ኢንስቲትዩሽን ውስጥ ያለ ፍቃድ መከልከልም መሰጠትም አያስቀርም። ቲፒኤልኤፍ የምርጫ ቦርድ ውስጥ ያለው ተሳትፎም ሬኮግኒሽንም በኢትዮጵያ ምርጫ ውስጥ ለመሳተፍ የአንድ የተመዘገበ ፓርቲ መሆን የሚሰጥህ ፕሪቪሌጆች ከንብረት ጋር የተያያዘ ከምርጫ ጋር ከፕሮቴክሽን ከተለያየ ጋር የተያያዘ መብቶችን የሚመለከት ነው። ከምርጫ ውድድር ማለት ነው። ይሄ ደግሞ በኢንስቲትዩሽን በምርጫ ቦርድ የተያዘ ነው። የምርጫ ቦርድ ቲፒኤልኤፍን ሬኮግናይዝ አደረገም አላደረገም ቲፒኤልኤፍ እንደ ቲፒኤልኤፍ ያደረገው ስምምነት ኤክስትራ ጁዲሽሪ ስለሆነ እንደ ቲፒኤልኤፍ ኤክሲኪዩት የማድረግ መብቱን አይነካበትም። ይሄንን ሁለቱን ዲሊኔት አድርጎ ለይቶ ማየቱ ያስፈልጋል እና ፈርሷል ለሚለው ኮዛሊቲ አይ ቲንክ ሰፊሽንት አይመስለኝም። እንዲያብራራው ምናልባት ሞገስ ጣልቃ እንዳልገባ ወንድም አያና እንዲያብራራው ነው። የምርጫ ቦርድ ደብዳቤ አይተው ከሆነ እኮ ትዕዛዙ ምንድን ነው የሚለው ለአስፈጻሚው የተላከው ደብዳቤ ቢሮውን እንዲያስረክብ፣ እንዲዘጋ፣ ያሉት ንብረቶች ተሽጠው ለምንድነው ለበጎ አድራጎት ነው መሰለኝ እንዲሰጥ የሚል ትዕዛዝ ነው ያስተላለፈው እኮ እና በአጠቃላይ ምንም አይነት ስብሰባም ምንም አይነት እንቅስቃሴም እንዳያደርግ ነው የከለከለው። የመጀመሪያው ውሳኔ ነው ግን እሱ የመጀመሪያው ህወሓት እንደ ቴሮሪስት ኦርጋናይዜሽን ዴዚግኔት ሲደረግ ነው። ይሄ የመጨረሻው ሳይሆን ግልጽ ለማድረግ የመጀመሪያው ራውንድ ላይ ነው እንደዛ የሚል የተወሰነው ወይም የተጻፈው ለማስታወስ ያህል። እኔ በነገራችን ላይ ንብረትን ማስረከብ፣ ቢሮ መዝጋት፣ ማህተም እነኚህ ነገሮች አሁንም ትክክል ናቸው አይደሉም ወይ? ትክክለኛው ዲው ዲሊጀንስ ተደርጓል ወይ? እድሉ ተሰጥቶት እምቢ ብሎ ነው ወይ? የየትኛው አካል ስምምነቱን የማፍረስ ሙከራ ወይም ደግሞ
ፖለቲካ ውስጥ በጤነኛ መንገድ በህገ መንግስታዊ መንገድ የመሳተፍ ፍላጎትና የፍላጎት ማጣት ነው የሚለውን ከማሳየት በዘለለ የሴሴሽን ኦፍ ሆስቲሊቲ የፕሪቶሪያን አግሪመንት ራሱን ችሎ የሚቆም አግሪመንት ነው። ፕሪቶሪያ አግሪመንት የምርጫ ቦርድ ኤገሌን ቢሰርዝ ኤገሌን ቢያመጣ የሚቀየር አይደለም። ሪኮግናይዝ ተደርጎ የተፈራረመ አካል በዛ ካፓሲቲ ማስፈጸም ይችላል። አንደኛ ቲፒኤልኤፍ እንደ አንድ የምርጫ ቦርድ ተሳታፊ ወይም እንደ አንድ የፖለቲካ ፓርቲ አይደለም ሄዶ የተደራደረው። እንደ አንድ ከመንግስት ከፌደራል መንግስቱ ተነጥሎ የራሱ መንግስት እንደመሰረተ የራሱ መንግስት ፎርም የራሱ ፓወር ፎርም አድርጎ ከኮንስቲቱሽናል ሆልዱ ውጪ ሆኖ ከፌደራል መንግስት ጋር እንደተዋጋ እሱን አሁን ሊኩዴት አድርጎ የራሱ መንግስትም የራሱ ጦርም የራሱ ህግም የሌለው በፌደራል ህገ መንግስት ስር እንደሚያደር በሀገሪቱ ላይ አንድ ጦር ብቻ እንዳለ አንድ መንግስት እንዳለ ሪኮግናይዝ አድርጎ የገባ አካል ነው። ስለዚህ ፕሪቶሪያን የተፈራረመበት ካፓሲቲ አዝ ፐርሰን ስናየው በዚህኛው ምርጫ ቦርድ ውስጥ ባለው ካፓሲቲ ሊጠፋ የሚችል አይደለም። አሁን ዛሬ ተነስቶ ምርጫ ቦርድ ይህንን ባስቀመጠበት ሰዓት ዛሬ ተነስቶ ቲፒኤልኤፍ እነኚህ ነገሮች ብላክ እያደረጉን የነበረ ይሄው ስማማለሁኝ ብሎ አንድ ሙቭ ቢያደርግ ወይም ደግሞ ለዲዲአር 100,000 ሰው 10,000 ወታደር አዘጋጅቻለሁ መሳሪያ ተረከቡ ወደ ዲሞቢላይዜሽን እንዲገቡ ያዘጋጇቸው ሰዎች ቢል ፌደራል መንግስት ሄዶ በፕሪቶሪያ መሰረት ይሄንን እንዳያደርግ የምርጫ ቦርድ ውሳኔ የሚያቅብበት አቅም የለውም፣ ጁሪስዲክሽኑ የለውም። ኤክስትራ ጁዲሽሪ ነው ያኛው አግሪመንት የሚለው በዛ ለመያዝ ፈልጌ ነውና ያስሞገስ እሺ ምንም አላልኩ። አይ ከሚዩት ላይ ስትነሳ ሐሳብ ያለ መስሎኝ አይ ጨርሰና ወደ ሉላ እንሄዳለን። ምንም አላልኩ። ሶ ይሄንን አይነት ነገር ነውና ሰላም በተነን የሚለው ነገር መጀመሪያውኑ ቅድም አንተም አንስተዋል። አሁን የፕሪቶሪያው አግሪመንት ሲደረግ ነካርጊው አልፍ ያለው ቅድም 4 ሆነው ሄደው 2 ሆነው የሚለው ነገር 4 ሆነው አልሄዱ። አጃቢ ነው። ሰርግ ላይ ሄደህ ሚስትህን እኔም ልሳማት እንደማለት ነው። አጃቢ ነው፣ አጋዥ ነው። የራሱ ካፓሲቲ ተሰጥቶት ነው የሚሳተፈው። በጦርነት ውስጥ ተሳትፏል። በፖለቲካ ውስጥ ግን አይሳተፍም። የፖለቲካ ግጭቱ የቲፒኤልኤፍ በራሱ ምርጫ ማድረግ የራሱን ፓወር ይዞ የራሱ ወታደር ይዞ ከፌደራል መዋቅሩ ውጪ ስለቆመ የፌደራል መንግስቱ ወደዛ መዋቅር ለመመለስ የሚያደርገው ትግል ነው። የአማራ ኃይሎች እንደ አማራ ክልል በኢትዮጵያ የፌደራል መንግስት ስትራክቸር ውስጥ ነው የሚሳተፉት። ኤርትራ ከውጪ ተጋብዞ የመጣ የሚሊተሪ ኃይል ነው። ጉዳዩን አንድ ሶቨሬን የሆነ ስቴት ጋቨርንመንት ጋብዞት ያመጣው ነው። በዛ ውስጥ ምንም አይነት የፖለቲካል ጥያቄም የፖለቲካ ግጭቱም አካል ሆኖ አልተያዘም። የስምምነቱም አካል ሊሆን አይገባውም። የመጣው እንደ ፕሪቲ ማች እኔ መርሰነሪ ልለው ይችላል። እንደ መርሰነሪ ኃይልን ለማጠናከር ተጋብዞ የመጣ ኃይል ነው። ስለዚህ እዛ ጋር መጥቶ አንድ መርሰነሪ ሆኖ የተዋጋ እኔም የፖለቲካ ኔጎሽዬሽን ውስጥ አሳትፉኝ ማለት አይችልም ብዬ ነው ማምነው እና ሁለቱ ናቸው መደራደር ያለባቸው። ትክክለኛው ማካሄድ ያ ነው። ግን ኩርፊያዎችን ፈጥሯል። በእርግጥ ኢንትረስት ስለነበራቸው ሂድን ኢንትረስቶች ማለት ነው። ወደ አሉላ እንሂድ እስቲ። አሉላ በዛው ትሄድበታለህ፣ ግን አንድ ስፔሲፊክ ጥያቄም ግልጽ እንድታደርግ ፈልጋለሁ ሳትረሳ። የሰላም ስምምነቱ የህወሓት ነው ወይ? ቤዚካሊ እሱ መመለስ ስላለበት በቃ ህወሓት ስለፈረመው ወይም ደግሞ ከህወሓት ተወካዮች ያው ጽሁፉ ላይ እንደዛ ስለሚል ኦፍኮርስ ቢትዊን ቲፒኤልኤፍ እና ፌደራል ገቨርንመንት ስለሚል አይ ህወሓት በሆነ ካፓሲቲ ቢፈርምም ግን የዲቪደንድ ኦፍ ፒስ በውጤት ደረጃ የህወሓት አይደለም የሰላም ባለቤቱ የሚሉ ሰዎችም አሉ። ኤኒዌይስ አሁንም የራሴ ልተውና እንዳትረሳብኝ ባለቤቱ ማን ነው የህወሓት ነው ወይ የሚለውንም አድሬስ እንድታደርግ ነው። መልካም። አሁን አያና ባለው ይሄ መርሲነሪ ነበረ ሮላቸው የሚለው በተግባር ደረጃ ካየነው የኤርትራ ወታደሮች መርሲነሪዎች ነበሩ፣ ተከፋይ ናቸው። የኢትዮጵያ ንግድ ባንክ ሄደው ብር ደሞዝ የሚወስዱ ነበሩ። የደም ክፍያ ራሱ ጠይቀው የተከፈላቸው ናቸው። መንግስት ራሱ የኤርትራ መንግስት ማለት ነው። ብዙ ስጦታዎች፣ ብዙ ገጸ በረከቶች ቀርቦለታል። ለዛ የዛ ሚና ነው የተጫወቱት። ግን በኤርትራ መንግስት አስተሳሰብ ግን መርሲነሪ አድርገው አይደለም ራሷቸው። ኢንፋክት የጦርነቱ ባለቤቶች እኛ ነን፣ እኛው ራሳችንን ኢትዮጵያውያን እንዴት እርስ በራሳቸው መጠፋፋት እንዳለባቸው ኦፍኮርስ የራሳችን ክፍተት ቅድም እንዳልኩ እንደተጠበቀው ነው፣ ከአመራር ጀምሮ እስከ ዜጋ ማለት ነው። ይህንኑ ክፍተታችን ተጠቅሞ እንዴት አበጣብጠን እርስ በራሳቸው እንዲናከሱ አድርገን አገሪቷም በሂደት የምትበታተንበት የምትፈርስበት ሁኔታ እንፈጥራለን ብለው ነው። ዊ አር ረኒንግ ደ ሾው ነው የነሱ እምነት። ሾውን እኛን ረን የምናደርገው ነው እና
በኢትዮጵያ መንግስት ግን ኦፍኮርስ እንደ መርሰነሪ በአቶ ኢሳያስ ደግሞ ወታደር ሲያሰማሩ እንደዛ ኤርትራ ፕራይቬት ካምፓኒ ናት የአቶ ኢሳያስ። አንዳንድ ጊዜ ግራ ይገባኛል። የኢትዮጵያ መንግስት ወጥቶ በፓርላማ ህገ መንግስት የሌላት ቴሌቪዥን ይላሉ፣ ፓርላማ የላት፣ ምክር ኮንስቲቱሽን የላት። ዋል የአቶ ኢሳያስ የግል ተቋም ናት ኤርትራ። የኤርትራ ወጣት የአቶ ኢሳያስ ንብረት ነው። በፈለጉት ሰዓት ከወላጆቹ ተረክበው በ11ኛ ክፍል ሲደርስ 12ኛ ክፍል ሳዋ ላይ አስመርቀው ኢንደፍነት ሚሊተሪ ሰርቪስ ወይም ናሽናል ስሌቨሪ ይሉታል ኤርትራውያን ራሳቸው፣ ብሔራዊ ባርነት ውስጥ ነው የሚከተው። ከዛ አቶ ኢሳያስ እንደምታውቁት በኢትዮ ኤርትራ ጦርነት ነው እንትናቸውን ያጡት፣ ወገባቸውን በፊት ለፊት ኮንቬንሽናል ዋርፌር የሚባል በነመለስ ጊዜ ነው ያጡት። ከዛ በኋላ አቶ ኢሳያስ በፊት ለፊት ውጊያ ውስጥ የሉም። ምንድነው ፕሮክሲ ነው የሚከተሉት። በተለያዩ ሀገሮች ሰራዊት አሰማርተው ብር ይሰበስባሉ። የሰው ዝውውር ላይ ጀነራሎቻቸው ተሰማርተው ብር ያገኛሉ። አስቤዛ የሚገዙት ራሱ እንደ መንግስት ሳይሆን ኮንትሮባንድ ነው። በሱዳን በኩል በተሰነይ ህግና ስርዓት ያለበት ቀጠና አይፈልግም አገሩ። ነገራችን ላይ ኢትዮጵያ እንደዛ አደረገን ላሉ እንጂ ኤርትራውያንስ ምንድነው ያደረጋቸው እንደ የሚለውንም ማየት ተገቢ ነው። ኤርትራን ሀገር ኤርትራውያንን ምን ውስጥ ነው እኔ በነገራችን ላይ አሁን ትንሽ አይናቸውን እየከፈቱ የኢትዮጵያ መሪዎች አሁን ያሉት እንዴት ከዚህ አካል ጋር አብሮ በመስራት አገሬን አስተካክላሉ ይላል አንድ ኢትዮጵያዊ ይላሉ። እንዴት ከዚህ አካል ጋር ተባብሮ የራስን ወገን መውጋት ይቻላል የሚለው ነገር ማንሳት አለባቸው። የትግራይ do you think they are played? አንድ ፕሮፌሰር ባለፈው ሸትል ትሮምፎል ኢሳያስ was playing አብይ የሚል አስተያየትም ሰጥቷልና ስለዚህ በሃኒሙን ዘመን ማለት ኢሳያስ ካርዱን በደንብ ተጫውቶ የኢትዮጵያ መንግስት ወይም አብይን ሸውዷል ብለህ ታስባለህ? በሚገባ የገለጸው ይመስለኛል። ባንዶ ምንድነው የሆነው? አብይም የራሱ እቅድ ይዞ ኢሳያስም የራሱ እቅድ ይዞ ተገናኙ እና አንድ ወጣት ልጅ ንብረት ያላቸው ሀብት ያላቸው ትልቅ አሮጊት ሴትዮ አገባና ያው አትቆይም ብቻ አሮጊት ቶሎ ትሞታለች፣ ከዛ እኔ ንብረቱን ወርሳለሁ ብሎ ገባ። ከዛ ከገባ በኋላ ሴትዮዋ ወጣቱን ካገባች በኋላ እያማረባት እንትን እየሆነች ሄደችና ሌሎች ወንዶች ፉክክር ውስጥ ገባ። ልጁ በቅናት ታንቆ ሞተ መጨረሻ ላይ ማለት ነው። እና የዚህ አይነት እንትን ነው። አብይም የራሱ ስሌት ነበረው። የስልጣን ተቀናቃኙን የሚሆነው ተገዳዳሪ የሚሆነው ቅድም አያና ሲገልጸው ነበር። እሱ ትንሽ ሰብትል በሆነ እንትን ያቀረበው ህወሓት እንትን ስለነበረው ነው። ፓወሩ የሚገዳደር ኃይል አለ። ይህንን ፓወሩ የሚገዳደረው በስልጣን በነበረበት ጊዜ ያስቆረፋቸው የተጣላቸው ኃይሎች ትላል። ግን ዳፋው ለትግራይ ህዝብ ነው የቀረው። በትግራይ ህዝብ ላይ ነው ዘመቻው የተካሄደ። አሳዛኙ ፓርት እሱ ነው። የትግራይ እናቶች ገላ መጫወቻ፣ የትግራይ በተለይ በዋናነት ሻዕቢያ በዚህ ላይ በተለይ የትግራይ ልጃገረዶችና እናቶች ገላ የጦር አውድማ ነው ያደረገው። ሬፕ ራሱ እንደ ዌፐን ሆኖ ነው ያገለገለው። ምን ለማለት ፈልጌ ነው? አቶ ኢሳያስ የራሳቸው እቅድ ይዞ ነው የገቡት። ኦፍኮርስ አብይም የራሱ እቅድ ነበረው። ነገር ግን እኔ እዚህ ላይ እሱ ተጨማሪ ነገር ነው። ዋናው ነገር አቶ ኢሳያስ እና አቶ ኢሳያስን ከኋላ ሆነው የሚነዱ ሰዎች ይህንን ጦርነት ያዩበት ኢትዮጵያውያን እርስ በራሳቸው የሚገዳደሉበትና እንደ አገር ኢትዮጵያ ደግሞ የመፈራረስ አደጋ ውስጥ የምትገባበት አጋጣሚ ጥሩ አጋጣሚ አድርጎ ነው የወሰዱት። ምክንያቱም ተኮላሽተዋል። በባድመ ጦርነት የመዋጋት አቅማቸው አጥተዋል። ፕሮክሲ ይከተሉ ነበር። በአንዴ በሶማሊያ በኩል ኢስላሚክ ኮርትን አንዴ ተጠቅመዋል። በግንቦት ሰባት በምናምን ደምህት ራሱ የትግራይ ታጣቂ ቡድን እኮ ነበረ ደምህት የሚባል እነ ሞላ አስገዶም። አሁን ሞላ አስገዶም የእርሻ እንትን ሆኗል፣ ባለሀብት ሆኗል። ሰሞኑን እንዲያውም ሲያቀርቡት ነበር። ትልቁ ሰራዊት እንዲያውም ግንቦት ሰባቶች ፎቶ እየተነሱ ህዝቡን ዳያስፖራ ብር ሲሰበሰቡበት የነበረ የሞላ አስገዶም ነበረ። ተበሳጭቶ ነው ከብርሃኑ ነጋ ጋር ተጣልቶ ይሄ ፕሮፌሰር ሆኖ እኔ ትምህርት የለኝም ግን ሰራዊት ያለኝ እኔ ነኝ አለ። እንዴት እሱ አለቃ ሆኖ እኔ ምክትል ሆናለሁ ብሎ ከኢትዮጵያ ደህንነት መስሪያ ቤት ጋር ባደረጉት ግንኙነት ሰራዊቱን ይዞ ወጣ። ከዛ በኋላ ሰራዊት አልነበራቸው። በነገራችን ላይ ይሄ ለውጥ ተብሎ የመጣው ነገር አቶ ኢሳያስን ሴቭ ያደረገበት ሁኔታ በጣም የሚገርም ነው። አቶ ኢሳያስ ይሄ አጋጥሟቸው ሱዳንም ድንበሯን ዘግታ በአልበሽር ጊዜ ማለት ነው። ኦልሞስት አቶ ኢሳያስ በእንትን ውስጥ ነበሩ። ምንድን ነው የሚባለው? ኢንቴንሲቭ ኬር ዩኒት ነው የሚባለው፣ አይሲዩ ውስጥ ነበሩ። ከዛ ኢትዮጵያ ውስጥ ለውጥ የሚባል ነገር መጣና ተጋበዙና ህይወት አገኙ። በነገራችን ላይ እዛ ላይ ወያኔ ጌም ኦቨር ሲሉ ወዲ ሚን ማለት ነበረበት አንድ ኢትዮጵያዊ። የስ ወያኔ ብዬ እኔ ተቃዋሚም የሆነው በነገራችን ላይ ደጋፊ ብቻ አይደለም፣ ኦር ኢህአዲግ የሆነ ሰው አይደለም እና አብይ ብቻ አይደለም። ኤኒ ኢትዮጵያዊ ወያኔ ውስጥ ችግር አለ ነው ያው ወያኔ ኢዝ ኢትዮጵያዊ
ቴኬር እናደርገዋለን በውስጣችን። አንተ እንደ ጎረቤት የጉርብትና ግንኙነታችን እናድስ ነው የተባልከው እንጂ በወያኔ ላይ እጅህን መላክም አስተያየት መስጠትም አትችልም። ኢትስ አወር ኢንተርናል እንትን ነው መባል የነበረ። አሁንም አልዘገየም። እንደዚህ አይነት ነገሮች አቶ ኢሳያስ በፕሮክሲ በመርሰነሪ ሰራዊት በመላክ የሚያደርጉት ሂደት ማብቃት አለበት ለቀጠናው ሲባል። ከዛም ከፍ ባለ ተመለስ እኮ አቶ ኢሳያስን በደንብ አድርገው ያጠሩት ከጦርነት በላይ የጎረቤት ሀገሮችንም የአህጉራዊ ተቋማትንም ዓለም አቀፍ ማህበረሰብንም አስተባብረው ነበር በማዕቀብና በእንትን ኮምፕሊትሊ እንትን ያደረጉት አቶ ኢሳያስ። ያ መመለስ ያስፈልጋል በአቶ ኢሳያስ ላይ። ይህ ማለት እኔ በኢትዮጵያ መንግስት ላይ ኢትዮጵያ እንደ ሀገርም ትግራይ ላይ የተፈጸመው ነገር ረስቸው አይደለም። ነገር ግን የከፋ ነገር ሊመጣ ይችላል በኋላ እየታሰበ ያለው እሱ ነው እና እንደ መርሰነሪ ሆነው ገቡ ያለው ነው ትሪገር ያደረገው ወደዚህ እንትን ነው። የፕሪቶሪያን በሚመለከት ግን በነገራችን ላይ ሶሪ ጽምዶ ስላነሳው ነው። ግን ጽምዶ አሁን አዲስ ቃልም አዲስ አሁን የተጀመረ አይደለም። ጽምዶ በነገራችን ላይ ሻዕቢያ ከአብይ ጋር የነበረው ግንኙነትንም ጽምዶ ነው ብሎ የሚጠራው። ወደ ኢትዮጵያ ታርቀን በጽምዶ መልክ ትናለው ነው የሚለው። ከአሜሪካም ጋር ጽምዶ አለን ይላል፣ ከሱዳንም ጋር ጽምዶ አለን ይላል። ወደ 6-7 ጽምዶች ኢቭን ከቲፒኤልኤፍ ጋር ሳህል ላይ ጽምዶ አድርገን ያገነስ ደርግ ነው የሚለው። አዲስ የሚሆንበት ምናልባት አንዳንዱ ከቋንቋ አንጻር ሊሆን ይችላል። የተቀረው ኢትዮጵያዊ ተጋሩ ሆኖ አዲስ ሲሆንባቸው ግን ያስቀኛል። እዛ ላይ የሚሳተፉ ተጋሮዎች ማለት ነው። ወላጆቻቸው ተሳትፈዋል። እነሱን ለማጥፋት ተጋሮችን ለማጥፋት በተደረገ መሰባሰብም ጽምዶ ነበረ እዛ ላይ። ጽምዶ በነገራችን ላይ በሻዕቢያ በኩል የሚቀርብ ጽምዶ አዳኝ ሆኖ አጋዥ ሆኖ አያውቅም። የጥፋት መንገድ ነው። ከየትኛውም የኢትዮጵያ ክፍል ሁን ሻዕቢያ ለጽምዶ ሲጋብዝህ ምን ማለት ነው? በአንድ ሀገር ውስጥ ያለ ወገንህንና ወንድምህን እንድትገድል እያመቻቸ ነው። ይህንም ማወቅ ያስፈልጋል። ይህ በግልጽ መነጋገር መቻል አለብን። ፕሮባብሊ እኛ ቅድም ኮሌክቲቭ እንትኑ የተሻለ ነው እዛ ንቃቱ ብሎታል አያለ። ከዛ በላይ የኤርትራን ጉዳይ የመረዳትም ነገር የተሻለ እንትናል። አር ካዝንስ እንደምታውቁ መጀመሪያ ትግራይ አለ፣ ከዛ ቀጥሎ አማራ ነው ቅርብ የሚባለው ለኤርትራ በቋንቋም በባህልም በዋናነት ደግሞ ትግራይ ደግሞ አንድ አይነት ማህበረሰብ። ዊ አንደርስታንድ የእነሱን እንትን ልል ፈልጌ ነው። ኦፍኮርስ ቅድም በግልጽ አስቀምጦታል። አማራ ጨቋኝ በሚለው ሻዕቢያ ትልቅ ትርክት ሰራ። ከዛ ትግራይ ወደ ስልጣን መጥቶ ኦሮሞና አማራ እንዴት ዝም ትላላችሁ ብሎ አነሳሳ። የትግራይ የበላይነት የሚለው በነገራችን ላይ ኢህአዴጎችም ከዛ ፊት የነበሩትን ግንቦት ሰባትም ኢሳትን ከማቀንቀኑ በፊት ሻዕቢያ በተስፋዬ ገብረአብ መጽሐፍቶች በጋዜጠኛው ማስታወሻ፣ በስደተኛው ማስታወሻ በአማርኛ እየተጻፉ ለኢትዮጵያውያን በአንድ ኤርትራዊ እየተጻፉ ይቀርቡ ነበር። ማን ላይ ለማሴር? ትግራይ ላይ ለማሴር። ትግራይ ተመታ። አሁን የኦሮሙማ ስርዓት ነው የኢትዮጵያ ጠላቶች ተብሎ እየተነገረው ነው። ትንሽ የኦሮሞ ፖለቲከኞች እዚህ ላይ በተለይ ተቃዋሚዎቹ I have to give them credit ነቄ ያሉ ይመስሉኛል። አንተንም በዚህ ውይይት መድረክ ላይ ነግረዋል። ይሄ ነገር ኦሮሞን እንደ ህዝብ ታርጌት አስደርጎ አስጠልቶ ስርዓቱን ለመጣል ቢሆን ኖሮ ለምንድን ነው የብልጽግና ስርዓት የማዩት? ስርዓት የመጣል አይደለም፣ ኢትዮጵያን በቀጣይ ግጭትን አዙሪት ውስጥ የመክተት ነው፣ የመጠፋፋት የመበላላት ነው እየተጠቀሙ ላይ በደንብ አስተዋል። ፕሪቶሪያ ፕሮባብሊ ይሄ እኔ ፕሪቶሪያ ከዚህ አንጻርም ነው የምፈልገው መጠበቅ አለበትም። ግጭት ማቆም ምን ማለት ነው? አቶ ኢሳያስ በግጭት ነው የሚፋፉት የሚደልቡት። ግጭት ባልነበረበት ጊዜ ኢትዮጵያ ውስጥ ዝር ብሎ እጃቸው መክተት በማይችሉበት ጊዜማ ምን ይመስሉ እንደነበረ እናውቃለን። ከፕሪቶሪያ በኋላ ምን መስለዋል እያየን ነው። ከፕሪቶሪያ በፊትና ከኢትዮጵያ ጋር ታርቅ ያሉ ባሉበት ጊዜ ደረታቸውን እየመቱ በፈገግታና በምናምን ነበር። ብዙ ሰው የኢትዮጵያ ፍቅር እያሳዩ ነው ይላል። ኖ ኢትዮጵያን እንዴት አጥምደው ገደል እየከተቷት እንደሆነ ስለሚያውቁ ነው በዛ ደስታ ውስጥ ነው። እና ባለቤቱ ማን ሆኖ ይጠብቅ? እግረ መንገዱም ሳትረሳ በሱ አጠናቀለ። የፕሪቶሪያ አንድ አለ ነው የሚለው። ፕሪቶሪያ አለ፣ ከገለታው ጋር መስማማው እየተጣሰ ነው። የስ ዩ አር ራይት። ገለታው ኢምፕሊመንት እየተደረገ አይደለም። የስ ጥሰቶች አሉ። በነገራችን ላይ ካለ ይጣሳል፣ ከሌለ በነገራችን ላይ አጥሰውም ተተገበረ አልተተገበረም የሚባል ክርክር አይኖርም። የለም በቃ ስለመጣት ለምን ታወራለህ? አንድ ሰው ሳይኖር ስለ እንዴት ተራመደ፣ እንዴት ተኛ፣ እንዴት ቆመ ምናምን አትልም። የለም እኮ ያ ሰው ነው የምትለው። ሰው አለ ግን እየተጣሰ ነው በሁለቱ። እና ባለቤቱ ማን ነው የጠየቅኩት ጥያቄ። ትግበራ ላይም ጉድለት አለ።
ለምሳሌ ከኢንተርናል ዲስፕሌስድ ፐርሰን ጋር ተያይዞ ያለው ችግር ቲፒኤልኤፎች በሚገባ ለሞቢላይዜሽን እየተጠቀሙበት ነው። የፌዴራል መንግስት ልብ ማለት ያለበት እዚህ ላይ የተፈናቃይ ጉዳይ፣ የትግራይ በወረራ ስር ያለ ግዛቶች ጉዳይ፣ በነገራችን ላይ የአማራ ኃይሎች አይደሉም የያዙት። ምዕራብ ትግራይ የብልጽግና ኃይል ነው ምዕራብ ትግራይን ይዞ ያለው። አሸተ ደምለው as a member of የብልጽግና ምክር ቤትና የማዕከላዊ ኮሚቴ አባል ነው እና ደግሞ ከፋኖ ጋር ስምምነት የላቸውም እነዚህ ኃይሎች። የተከዜ ዘብ ብለው ኃይል አቋቁሞ ፋኖ የሚያካሂደው ነገር ትክክል አይደለም ብለው ከብልጽግና ጋር አብረው እየሰሩ ያሉ። ብልጽግና እውቅና ካልሰጠና ይፍረስ ይሄ አስተዳደር፣ የታጠቀውም ኃይል ይውጣ፣ እዛ የሰፈሩትም አዲስ ሰፋሪዎች ይውጡ ካለ አንድ ቀን ያሉ ስለማቅ ነው። ወደ ባህር ዳርና ወደ አዲስ አበባ ነው የሚሄዱት አመራሮቹ። ስለማቅ ነው ወደ ብልጽግና ነው የሚሄዱት። በሌላ የአመራር ስልጥ ቦታና ስፍራ እንደሚመደቡ ማቃል። የተፈናቃይ ጉዳይ ፕሪቶሪያ እንዳይፈጸም ባለመፈጸም ማለት ነው እንዳይፈጸም በህወሓት በኩል እየተደረጉ ያሉ ነገሮች ጥሩ ኢንፑት ሆኖ ነው እያገለገለ። ወጣት ሞቢላይዝ እየተደረገ ያለው ጊዜያዊ አስተዳደር ሰላም እንዲጸና በፌዴራል መንግስትና በሁለቱ ፈራሚዎች ባጭሩ ኢንክሉሲቭ የሆነ ኢንተርም አድሚኒስትሬሽን ይመሰረታል በተባለው መሰረት በስምምነቱ ሲቋቋም ህወሓት እያፈረሰው ነው ጊዜያዊ አስተዳደሮች። ለምንድን ነው የሚያፈርሳቸው? ይሄ ጊዜያዊ አስተዳደር ፕሪቶሪያን እየተገበረ አይደለም፣ ተፈናቃዮች አልተመለሱም፣ ይፍረስ። ባለፈው ጠቅላይ ሚኒስትሩ ሲናገሩ ነበር፣ ጌታቸውን አባረሩት፣ አሁን ደግሞ ታደሰን ያባረሩታል። እየተባረሩ ያሉት ለምንድን ነው? ለምንድን ነው ህወሓት እንትን እያገኘ ያለው? በወታደራዊ የፖለቲኮ ሚሊተሪ ህወሓት አመራር እንደዛ ፕሪቶሪያን በመጣስ እና ባለመተግበር እየተንቀሳቀሰ ያለው እና ደግሞ ወደ ጦርነት ጽምዶ የሚባለውም ነገር እንትን እያገኘ ያለው ሞመንተም ገይን እያደረገ ያለው ለምንድን ነው ካልከኝ ፕሪቶሪያ እየተተገበረ ስላልሆነ። በተለይ የተፈናቃዮች ጉዳይ ባለፈው ህፃን ልጅ ጅብ በላ ከተፈናቃዮች ጋር። ይህ እኮ ኢትዮጵያ ሙሉ አስወጥቶ የሚያስለቅስ ጉዳይ እኮ መሆን ነበረበት። እንዴት ነው አንድ የኢትዮጵያ አካባቢ ከቤት ንብረታቸው ተፈናቅለው ኢትዮጵያውያን ልጅ ከጅብ በላው ሲባል እንዴት ነው የሚሆነው? ቶፒክ አናስታውስም እንደ የሆነ ምንድነው መሬት ተደርምሶ ሰዎች ሞቱ ተብሎ ኢትዮጵያ እንደ ኢትዮጵያ ስናለቅስ ምናምን አናስታውስም? ሳውዲ ላይ ኢትዮጵያ እንዲተደረጉ ተብሎ ጋምቤላ ላይ ህፃናቶች ተወሰዱ ተብሎ ብዙ እንትን ብለናል። ይሄ ሲሪየስሊ የተፈናቃዮች ጉዳይ እንትን መደረግ አለ። ቲፒኤልኤፍ እየፋፋ ያለው ህወሓት ይህ በተለይ የጦርነት ወደ ግጭት ተመልሶ ፕሪቶሪያ እንዳይተገበር ፕሪቶሪያ እንዲጣስ እያደረገ ያለው አንዱ በወረራ ስር ያለው ግዛትና የተፈናቃዮች ጉዳይ ነው። ይሄ ያልኩኝ። ከዛ ባለቤቱ ያልከው ህወሓት ነው ወይ ባለቤቱ ካልከኝ እኔ እውነት ለመናገር ገለታው ቅድም በዶክመንቱ ስትሪክትሊ ስለሄድ ነው የስ ይገባኛል፣ ልክ ነው። ግን ህወሓቶች ራሳቸው ይሄ ፊርማ የኛ አይደለም ብለውታል። እኛ የላክነው የትግራይ መንግስት ተወካይ ነው። ከሰባቱ የተላኩት እኮ 2 ናቸው ህወሓቶች፣ 5ቱ እነ ቲፒኤልኤፍ ናቸው። 2ቱ ፍስሐ ተስፋጽዮንና ጌታቸው ረዳ ናቸው። አንዱ ማዕከላዊ ኮሚቴ፣ አንዱ ስራ አስፈጻሚ ናቸው። የተቀሩት ተወልደ ዕንበብ፣ ጻድቃን ገብረትንሳኤ፣ ሙሉጌታ ገብረ ዮሐንስ፣ አብርሃ ሰፋ እና አንድ አለ መሰለኝ ማን ነው የነበረው በእናትህ። እነዚህ 5ቱ ከ7ቱ ኦፍኮርስ 2 ተጨማሪ ነበሩ፣ እነሱ አጃቢዎች ናቸው። 5ቱ ግን ወክለው የሄዱት ከ7ቱ 5ቱ ህወሓት አይደሉም። ሲልካቸውም በትግራይ መንግስት ተብሎ ነው የተላኩት። ቲፒኤልኤፍ ኮምባተንት የሚለው ህወሓት ምን ብሎ ነው መግለጫ ያወጣለት? እኛ ሰራዊት የለንም ነው ያለው። አሁን ኦፍኮርስ ሰራዊት አለኝ ያለ ነው። ጊዜያዊ አስተዳደሩን ጌታቸውን ለማፍረስ ሰራዊቱ ከኛ ጋር ነው የኛ ነው ወደ ማለት ገብቷል። ፈራሚ እኔ ነኝ ወደ ማለትም መጣ። በኋላ ጥሩ ራፓፕ አድርግልኝ አንድ ካለ ሌሎች ፕራይመርሊ ትግሉ የነበረው ህዝባዊ እንትን ነው። የተሳተፈውም ቲፒኤልኤፍ ብቻ አይደለም። በነገራችን ላይ የተቃዋሚ ፓርቲዎች አመራሮች በአመራር ደረጃ ነው ጦርነቱ ላይ የተሳተፉት። ትግራይ ውስጥ የተቃዋሚ ድርጅቶች አመራሮች ነው ማለት ነን ፓርቲዛን የሆኑ የፓርቲ አፊሊዬሽን የሌላቸው እንደነ ጻድቃን ለምሳሌ ጦርነቱን የመሩ ሰዎች እነዛ ቅድም የጠቀስ ናቸው። ኢቭን ጄኔራሎቹ ዝም ብሎ ይሄ ለህወሓት የድሮ ታጋይ ታሪክ እያነሱ ስስ መሆን ምናምን እንደተጠበቀው ነው። ያራት ቲፒኤልኤፍ የቲፒኤልኤፍ ነው ማለት ራሱ ቲፒኤልኤፍ ራሱ ይቃወመው ነበር ለማለት ፈልጌ ነው። ግን ኦኬ ዶክመንቱ ሆነ። ሌትስ ቶክ ሪያሊቲ፣ ሌትስ ቢ ሪያሊስቲክ ነው። አሁን ፖይንቱ ልክ ነው። የስ ፈራሚው ህወሓት ሆነ። በዛ ፌዴራል መንግስትም ፈለገው ቲፒኤልኤፍ ብሎ እንትን አደረገው። እዛ ላይ የፈረሙት ከሬብል ከሆነ ቲፒኤልኤፍ ጋር ነው ብሎ ነው ያስቀመጡት።
ከዛ በኋላ ቲፒኤልኤፍ ለፌደራል መንግስት እውቅና ሰጠ፣ ፌደራል መንግስት ለቲፒኤልኤፍ እውቅና ሰጠ። እውቅና ተሰጣጥተዋል። በነገራችን ላይ የፕሪቶሪያ ስምምነት አንዱ አንኳሩ እውቅና መሰጣጠት ነው ለሁለቱ። ይህ ካደረጉ በኋላ ቲፒኤልኤፍ ለምን ሄዶ ልክ ቤዚክ ሰርቪስ ትግራይ ላይ ከተለቀቀ በኋላ አንድ ሰው ለብቻው ሄዶ የኔም ቤት መብራት እኮ ለብቻው አብሩልኝ ምናምን ምን ማለት ነው ይሄ? ስለዚህ ልክ አገልግሎት እንደ ኤልፓ እንደ ቴሌኮም ምርጫ ቦርድ ጋር ሄዶ አንድ እንዳለው ገለታው የአንድ የፌዴራል መንግስት ተቋም ስለሆነ ምርጫ ቦርድ ጋር ሄደው ምዝገባችንን ስጡን አሏቸው። እኔ ቲፒኤልኤፍ ኦልሬዲ ጋት ኢትስ ሪኮግኒሽን በዛን ወቅት ብዬ ነው የማምነው፣ እውቅና ሲሰጣጡ ሁለቱ። ከዛ በኋላ ያለው ይሄ እንደ ፖለቲካ ፓርቲ ለመንቀሳቀስ ከአሸባሪነት የመሰረዝ ፎርማሊቲ ይሄ ያለ አይደል ዶክመንቶች ምናምን የሚያስፈልጉት ነገሮች ለማድረግ መሰረቱ ፕሪቶሪያ ላይ እውቅና ስለተሰጣጠን በዛ መሰረት ጨርሱልን ነው መሆን የነበረበት። ግን እኔ ልንገራችሁ ቲፒኤልኤፍ ቅድምም የተዘረዘረው እየፈራረሰ ነው የተባለው በኢትዮጵያ ደረጃም የፌዴራል መንግስትም እየፈራረሰ ያለበት ሁኔታ በዋናነት ተጠያቂው እነሱ ራሳቸው ነው። በኢትዮጵያ ደረጃ ለሚሆነው እኛው ኢትዮጵያውያን በአመራር ያሉ ሰዎች ማለት ነው ተጠያቂ ናቸው ከማንም የውጭ ኃይል በላይ። በቲፒኤልኤፍም ማንም ላይ እጁ መቀሰር የለበትም። ቲፒኤልኤፍ ኢንፋክት የራሱን አቅም አጉድሎ የትግራይን የመደራደር የፕሪቶሪያ የመደራደር አቅም አዳክሞ ፌዴራል መንግስት የሚጠበቅበትን ግዴታ እንዳይፈጽም ሁኔታዎችን ያመቻቸ ነው ብዬ ነው የምወስደው። ህወሓት ሲጀመር ለምዝገባው መሰረዝ ዋናው ተጠያቂ ህወሓት ራሱ አንድ ለሁለት ተከፍለው ፌዴራል መንግስቱ ሜድል እንዲያደርግ በጉዳያቸው ሁኔታዎች አመቻቹ። ሁለተኛ ምርጫ ቦርድ ሄደው የተሰጣቸው ወረቀት ከ50 ዓመት ሳይሆን ከሆነ ጊዜ በኋላ የሚለው ተቀብለው መጡ። ለምንድነው ያንን ተቀብለው የመጡት? አንድ ሌሎቹ የተከፈለው ህወሓት ሄዶ ሌላው ክፋይ እንካች ሄዶ ያንን ወረቀት ተቀብሎ ጉባኤ ያካሂዳል የሚል ስጋት ነበራቸው እነ ደብረጽዮን እነ ጌታቸው እንደዛ እንዳያደርጉ ብለው ወረቀቱ ተቀበሉ። ለምን? ጉባኤዋን ማካሄድ ስለፈለጉ። ጉባኤው ደግሞ አይደለም የፌዴራል ምርጫ ቦርድ የህወሓት የራሱ ተቋማዊ አሰራሩ ህገ ደንቡ ያላሟላ ጉባኤ ነው ያካሄዱት። ጎዶሎ እንደዛ ሆኖ ምርጫ ቦርድ አስቀድሞ ይህንን ጉባኤ እውቅና አልሰጠውም አላቸው። አንዴ ሌላው ችግሩ እንግዲህ የመጨረሻ ማዕቀብ ልጥልብህ ነው። ከአሁን በኋላ በሰዓት ነው የምከፋፍለው። በአንድ ደቂቃ ጨርስና ትመለሳለህ። ሌሎች ብዙ ሰዓት ስለቆየ የምርጫ ቦርድ ጉዳይ ብቻ አይደለም። በነገራችን ላይ ፕሪቶሪያ እንዳይተገበርም ከዛ በዘለለ የፕሪቶሪያ አተገባበር ላይ የሚሳተፉ ኃይሎች ከሂደቱ እንዲወጡ የማድረግ ስራ ራሱ ነው ቲፒኤልኤፍ የሰራው። ፌዴራል መንግስት ቀዳዳውን የተጠቀመው የኮመርሻል ፍላይት መጀመሪያ እንደመጣ ወደ መቀለ የፌዴራል ባለስልጣናትን ጭኖ ታስታውሳላችሁ። የኤልፓ የቴሌኮም የባንክ ሊያስጀምሩ ማለት ነው። ሚኒስቴሮቹ ተጭነው ሲሄዱ ደብረጽዮን በአማርኛ ሶስተኛ ወገን እኮ ያስፈልገንም ያላቸው ናይጄሪያ እየሄድን ልክ ቅድም ያጫወታችሁት ቪዲዮ በስሜት ዝም ብሎ ሁሌም እንደዛ ነው። ለነገሩ አዲስ አይደለም እንዳልከው ያኔም እንደዛው ሲል ነበረ። ከፊርማ በኋላም እንደዛው ነው የሚለውና ራሳችን እንጨርሰዋለን ሶስተኛ ወገን አያስፈልግም ምናምን አለ። ህወሓት ተጠያቂ ነው የሚለው ላይ ያዝልኝ። አሁንም አብይ ይህንን ተከትሎ ገለታው የገለጸው ዋንጫና ሰርቲፊኬት ሰጥቶ ሸኛቸው። እሺ